ሰላም ውድ የዩቲዩብ ቤተሰቦች እንኳን ወደ ሚርጃን ዲጂታል የዩቲዩብ ቻናል በሰላም መጡ። ቻናላችንን ላይክ ኤንድ ሰብስክራይብ በማድረግ ጀምሩ። ዛሬ ማሳያችሁ ለጀማሪዎች ግራፊክ ዲዛይን እንዴት አድርጋችሁ በስልካችሁ መስራት እንደምትችሉ ነው ማሳያችሁ። የሚያስፈልጉ አፕሊኬሽኖች ነው ዛሬ የምናየው። በቀጣይ ክፍል ደግሞ ሙሉ ስለ አሰራሩ ሙሉ ሂደቱን በተከታታይ ፓርቶች ማሳያችሁ ይሆናል። ፒክስል ላብ የተሰኘን አፕሊኬሽን ያስፈልገናል። ከፕሌይ ስቶር እናወርዳለን። ዘን ካንቫ የተሰኘ ደግሞ እሱንም እናወርዳለን። ይሄም ዲዛይን መስሪያችን ነው። ይሄ እንደውም የተሻለና ትንሽ እውቀቱ ካለን ይሄኛው መጠቀም በጣም አሪፍ ነው። የተለያዩ የተሰሩ ዲዛይኖች ስላሉ እነሱ ማስተካከል ነው እዛው ላይ። ፒንተረስት ደግሞ የተለያዩ ዲዛይን ኢንስፓይሬሽን የምናገኝበት ነው። ፒክስአርት ደግሞ የተሰኘ ይሄ ኤዲት ለማድረጊያ ነው። ይሄኛው አፕሊኬሽን ባክግራውንድ ኢሬዘር ይሰኛል። እና እነዚህ አምስቱ አፕሊኬሽኖች ያስፈልጉናል ማለት ነው በስልካችን ግራፊክ ዲዛይን ለመስራት ማለት ነው። ዘን በቀጣይ ፓርት ደግሞ ስለ ፒክስል ላብ ሙሉ ቱቶሪያል ሰራላችኋለሁ። እንደተለመደው ላይክ ኤንድ ሰብስክራይብ፣ ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ይመቻችሁ።